እድሜው ከሚረዝመውም አንዲት ማይረዝምም ከእድሜውም አንድ ማይጎድም በመጽሐፍ ውስጥ የተጻፈ ቢሆን ይችላል። ስለዚህ ይሄኛው ምንድነው አጀሉል ሙሰማ ነው ራሱ ይሄ ማለት ነው። አጀሉል ሙሰማ ማለት አጠቃላይ ያለ እውቀት የተጻፈበት ነገር ነው ራሱና ማንኛውም ነፍስ የሞት ጊዜዋን በመጣባት ጊዜ ፈጽሞ አታቆያትም ተብሎ የተባለ ነገር ነው። ይሄ ምን ይባላል? ተቅዲሩል አም ይባላል። ጥቅል ላይ ውሳኔ የሚወሰነው አምላካችን አለ በጥብቁ ሰሌዳ ላይ የወሰነው ነው። ተቅዲሩል ደግሞ የውሚ ማለት የሚባሉ አሉ የተለያየ ናቸው። ተቅዲር የሚባለው ነገር ያሉ ማለት ነው። እና እናቱ ማህፀን ውስጥ መላእክው መጥቶ እንትን የሚለው ነገር አራት ነገሮች ይመጣሉ ማለት ነው። አራት ነገሮችን መጥቶ እንትን ይላል ማለት ነው። የተለያየ ነገሮች መጥቶ እንትን ይላል። ያ ነገር ሊሻር ሊቀየር ሊለወጥ የሚችል በመላእክው በሰውየው በሚሰራው መልካም ስራ ወይም ኸይር ስራ የሚቀየር ነገር ነው። ሊቀየር የሚችል ነገር ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ ላይ መጽሐፍ 59 ቁጥር 19 ላይ አሁን አንተ ኢማም ሙስሊም እንደተጠቀስከው ከዚያ አላህ መላእክውን ይልክና አራት ቃላትን ሲሳዩንና ጊዜውን ስራውንና ሐዘኑን ወይም ደግሞ ደስታውን እንዲጽፍ ያዘዋል። አላህ በተወሰነ መልኩ ይነግረዋል ለመላእክው ይጽፋል። ያ ነገር ግን ምን መሆን ይችላል አለ የሚታበስ ነገር ነው ተብሎ ነው የተቀመጠው። በሱረቱ ረድ ምዕራፍ 13 ቁጥር 39 ላይ አላህ የሚሻውን ያበሳል ያጸድቃል አለ። የግለሰቡ ያለው ነገር ማለት ነው። አሁን ለምሳሌ ጊዜውን ሲል እድሜው ነው አይደለ? እድሜው የሚረዝመውና የሚያጥረው ነገር ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው ያሉት? አደቡል ሙፍረድ መጽሐፍ 1 ሐዲስ 22 ላይ ሲናገሩ ምንድነው ያሉት? ወላጆች የሚያከብር ለእርሱ መልካም ነው አላህ እድሜውን ያረዝመዋል ብለዋል። ተመልከት። አደቡል ሙፍረድ መጽሐፍ 2 ቁጥር 12 ላይ ደግሞ ማንም ጌታውን የሚፈራና ዝምድናን የሚቀጥል እድሜው ይረዝማል። ስለዚህ የእድሜ መርዘምና ማጠር የሚባለው ነገር ሰውየው ጋር ባለው ነገር ነው እና ይሄ ነገር የእድሜ ማጠርና መርዘም አንደኛ በከይፍያ ሲሆን ሁለተኛ ደግሞ በከሚያ ነው ብሎ ነው ያስቀመጡት። ከይፍያ ማለት ምንድነው? ኳሊቲው ማን ነው? ኳሊቲው ነው፣ አይነቱ ነው። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ራሱ በሐዲስ ላይ ማለት ነው የእናንተ ቆይታችሁ ብለዋል ራሱ አንድ ቦታ ላይ ማለት ነው የኔ ኡማ የሚቆየው 1000 ዓመት ነው በአይነቱ ማለት ነው ብለው መወሰኛይቱ ሌሊት ከሺህ ወር በላጭ ናት ብለው አስቀምጠዋል። አላህ ለሌሊቱ ቀድር የሚባለው ያገኛት ማለት ነው። ስለዚህ ምንድነው ያ መወሰኛይቱ ሌሊት ምንድናት ብለን ስንል ውስጡ ያለው ኮንቴንት ነው። በረካ ይኖረዋል ነው። በበረካ ደረጃም ራሱ ብዙ መሆን የሚችል ነገር አለው ማለት ነው። በመልካም ስራ የመጣ ማንኛውም ሰው 10 ቢጤዎች እናደርግለታለን ብለው አላህ ስላለን ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ማንም ረመዳንን የጾመ ከሸዋል ጋር 6 ወራት ያስከተለ ሁሉ አመቱን ሁሉ እንደጾመ ነው ይላል ብለው አስቀምጠዋል። ስለዚህ ይሄኛው ከምን አንፃር ነው? በረካ ከአይነት አንፃር የሚሆንበት ነገር አለ ማለት ነው። ሌላው ደግሞ ከሚያ ነው። በኳንቲቲ ደረጃ በብዛት ደረጃ የሰው እድሜ መጠን በመልካም ስራ የሕክምና ሰበብ በማድረግ ጥንቃቄ በማድረግ ሊረዝምም አሊያም መጥፎ ስራ በመስራት በግዴለሽነትና በዝርክርክነት ደግሞ ሊያጠር ይችላል። ለዛ ነው አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 71 ላይ እናንተ ያመናችሁ ሆይ ጥንቃቄን ያዙ ይላል። ስለዚህ ጥንቃቄ የሚባል ነገር መያዝ ይገባናል ማለት ነው። አሁን ወደ ንጽጽር እንግባ። ይሄ ከተመለሰልህ እንግባ ወደ ንጽጽር ወደ ባይብል እንግባ። ትንሽ ነካነካ ላድርግ። አይ አልፈልግም። ይሄ ሐዲስ መረዳት ብቻ ነው የፈለኩት። እና ደግሞ ለምሳሌ ሪስኩ ሊጨምር ፈልጋ ሌላ ይማራ ታዲያ አንተ ማፈልግ። ኦኬ እሺ፣ ይቻላል። ወደ ባይብል ስገቡ ያ ጀማ መጽሐፈ ምሳሌ ምዕራፍ 2 ቁጥር 11 ላይ ጥንቃቄ ይጠብቅሃል ማስተዋልም ይጋርድሃል ተብሏል። ስለዚህ ጥንቃቄ የሚባል ነገር አለ። የሰው እድሜ ከተጻፈ አስቀድሞ የተጻፈ ነገር ካለው ለምንድን ነው ጥንቃቄ የሚደረገው የሚል ጥያቄ አለ። የሰው እድሜ አስቀድሞ እንደተጻፈ የሚናገር ማስረጃዎች አሉ ከተባለ አዎ። መዝሙረ ዳዊት ምዕራፍ 139 ቁጥር 16 ላይ ወጥ ለኔ የተወሰኑ ዘመናት ገና አንዳች ነገር ወደ መኖር ሳይመጡ በመጽሐፍ ተመዘገቡ ብሎ ነው ያስቀመጠው። የተወሰኑ ዘመናት ማለት ነው። እድሜ ራሱ የሰው እድሜ ራሱ የተጻፈ ነው። መዝሙረ ዳዊት 139 ቁጥር 16 የተፈጠሩ ቀኖች ሁሉ አንድስ እንኳን ሳይቀር በመጽሐፍ ተጽፏል። አንድስ እንኳን ሳይኖራል ምንም ነገር ከመኖሩ በፊት የተፈጠሩ ቀኖቼ እኔ የምሞትበት ቀን በመጽሐፍ ተጽፏል ብሎ አስቀምጧል። መዝሙረ ዳዊት ላይ ማለት ነው። በመጽሐፍ የተጻፈ ነገር ነው ሁሉ ነገር ማለት ነው። ግን ኦሪት ዘጸአት ምዕራፍ 20 ቁጥር 12 ላይ ስትመለከቱት አባትና እናትን አክብር አምላክ ያህዌ አምላክ በሚሰጥ ምድር ላይ እድሜ እንዲረዝም ይላል። ወይም ደግሞ ዘዳግም 5:33 ላይ በህይወት እንድትኖሩ መልካም እንዲሆንላችሁ በምትወርሷት ምድር እድሜያችሁ እንዲረዝም ያህዌ አምላካችሁ ባዘዛችሁ መንገድ ሁሉ ሂዱአል። ለምን
2 ላይ ለመወለድ ጊዜ አለው ለመሞት ጊዜ አለው አለ። ነገር ሁሉ በጊዜው አድርጎ ሰራው ይላል መጽሐፈ መክብብ 3:11 ላይ። መጽሐፈ መክብብ ምዕራፍ 7 ቁጥር 17 ላይ ደግሞ እጅግ ክፉ አትሁን እልከኛም አትሁን ጊዜ ሳይደርስ እንዳትሞት አለ። የመሞት ጊዜ አለው ጊዜ ሳትደርስ እንዳትሞት ብሎ ያስቀምጠዋል። በእኛ ላይ የተንጠለጠለ ነገር አለው ማለት ነው። ነገር ግን ኢዮብ 14:5 ላይ የሰው ዕድሜ የተወሰነ ነው፣ የወሩ ቁጥር በአንተ ዘንድ ነው፣ እርሱ ሊተላለፍ የማይችል ዳርቻ ያደረገለት ይላል።